አንዳንድ ጊዜ የንግግር ኡስሉባችንን እንደዚህ ስላሽከረከር ነው ብቻ ሰው ማይገባው የሚመስለን ሰዎች አለን። ማለት የሰው ጭንቅላት ላይ ሁሌ መጫወት ምንችል የሚመስለን ማለት ነው። ወላሂ በጣም ነው ያዘንኩት። ትላንትና የሲኖሩ ኹጥባ ላይ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ተቆፍሮ ወጥተው ኮልፌ መቃብር ሄደው መቀበር አለባቸው የሚመስል መልእክት ነው። በጣም የሚዘገነን ነገር ነው የተናገረው። ወላሂ አልዓዚም በጣም ብዙ ስለ ፈድለል ዑለማ ምናምን የተናገራቸው ነገራቶች አሉ እንዳሉ ሆነው ነገር ግን ከዛ በኋላ ያስተላለፈው መልእክት አዳምጣችሁታል? እስኪ አንድ አዳምጡት። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ምን አይነት ዘመን ላይ ነው በአላህ? ኧረ በአላህ እስኪ እንደው እረፉ በአላህ። ምንም በቃሽ መተባበር ካልቻላችሁ የሆነ ነገር ማድረግ ካልቻላችሁ ወላሂ እስኪ አታስመስሉ፣ ተውን፣ በቃ ዝም በሉን። እሺ እንደ ወሃብያ አይፈቀድም ይባል። በቃ የራሴ ጠሃራ የሆነ መሬቴ ላይ ወሲያ መናገርና ሐላል የሆነው መሬቴ ላይ መቀበር አይፈቀድም ይባል። እንደ ወሃብያ አስተሳሰብ ማለት ነው። እንደኛ እንደ ሙስሊሞች ይፈቀዳል። አንድም የቁርአን አያ አንድም ሐዲስ አታመጣልኝ የሚከለክል ነገር። ነገር ግን እንደኛ ይፈቀዳል። በቃ እንደ እስልምና ይፈቀዳል፣ መብታችን ነው። ምናልባት ደግሞ እንደ በዚህ ጉዳይ በፈለጋችሁት አሁን ስለ ሙፍቲ ስለ ቀብሩም ሁኔታ ስለምን መወያየት ከፈለጋችሁ ይኸው ኡስታዝ ያሲን ኑሩ የቲክቶክ አካውንት አለ አይደለ? በቃ እኔን በእድሜ ትንሽ ነው ብለህ ካሰብከኝ ከአንተ እድሜ የሚመጣጠን ሰው አመጣልሃለሁ። ከፈለክ ውይይት ቅረብና ተነጋገር። አይደብርም? በአላህ አሁን ሰዎች ለቅሶ ላይ ባሉበት ሰዓት አሁን ድጋሜ ሌላ ጭቅጭቅ ምንም አትፈቱንም። በቃ ታውቃላችሁ፣ ቀጥታ ከሚናገሩን ሰዎች የበለጠ እንዲህ እያሽከረከሩ የሚወጉን ሰዎች ናቸው የበለጠ የሚያቆስለው። ታውቃላችሁ፣ ያማል በጣም እንዲያቀፈ ያቆስልሃል። አለይሰ ሚንኩም ረጁሉን ረሺድ፣ አንድ እንኳን አስተዋይ ሰው ይጥፋ። ባላ ትልቁም ትንሹም ተናግሮ አናጋሪ ነው። ትንሽ ሰዓት ሰብር አታደርጉም። ባላ ሰው ቁስል ላይ ነው ያለው፣ ሀዘን ላይ ነው ያለው። አንዳንድ ጊዜ የንግግር ኡስሉባችንን እንደዚህ ስላሽከረከር ነው ብቻ ሰው ማይገባው የሚመስለን ሰዎች አለን። ማለት የሰው ጭንቅላት ላይ ሁሌ መጫወት ምንችል የሚመስለን ማለት ነው። ወላሂ በጣም ነው ያዘንኩት። ትላንትና የሲኖሩ ኹጥባ ላይ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ተቆፍሮ ወጥተው ኮልፌ መቃብር ሄደው መቀበር አለባቸው የሚመስል መልእክት ነው። በጣም የሚዘገነን ነገር ነው የተናገረው። ወላሂ አልዓዚም በጣም ብዙ ስለ ፈድለል ዑለማ ምናምን የተናገራቸው ነገራቶች አሉ እንዳሉ ሆነው ነገር ግን ከዛ በኋላ ያስተላለፈው መልእክት አዳምጣችሁታል? እስኪ አንድ አዳምጡት። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ምን አይነት ዘመን ላይ ነው በአላህ? ኧረ በአላህ እስኪ እንደው እረፉ በአላህ። ምንም በቃሽ መተባበር ካልቻላችሁ የሆነ ነገር ማድረግ ካልቻላችሁ ወላሂ እስኪ አታስመስሉ፣ ተውን፣ በቃ ዝም በሉን። እሺ እንደ ወሃብያ አይፈቀድም ይባል። በቃ የራሴ ጠሃራ የሆነ መሬቴ ላይ ወሲያ መናገርና ሐላል የሆነው መሬቴ ላይ መቀበር አይፈቀድም ይባል። እንደ ወሃብያ አስተሳሰብ ማለት ነው። እንደኛ እንደ ሙስሊሞች ይፈቀዳል። አንድም የቁርአን አያ አንድም ሐዲስ አታመጣልኝ የሚከለክል ነገር። ነገር ግን እንደኛ ይፈቀዳል። በቃ እንደ እስልምና ይፈቀዳል፣ መብታችን ነው። ምናልባት ደግሞ እንደ በዚህ ጉዳይ በፈለጋችሁት አሁን ስለ ሙፍቲ ስለ ቀብሩም ሁኔታ ስለምን መወያየት ከፈለጋችሁ ይኸው ኡስታዝ ያሲን ኑሩ የቲክቶክ አካውንት አለ አይደለ? በቃ እኔን በእድሜ ትንሽ ነው ብለህ ካሰብከኝ ከአንተ እድሜ የሚመጣጠን ሰው አመጣልሃለሁ። ከፈለክ ውይይት ቅረብና ተነጋገር። አይደብርም? በአላህ አሁን ሰዎች ለቅሶ ላይ ባሉበት ሰዓት አሁን ድጋሜ ሌላ ጭቅጭቅ ምንም አትፈቱንም። በቃ ታውቃላችሁ፣ ቀጥታ ከሚናገሩን ሰዎች የበለጠ እንዲህ እያሽከረከሩ የሚወጉን ሰዎች ናቸው የበለጠ የሚያቆስለው። ታውቃላችሁ፣ ያማል በጣም እንዲያቀፈ ያቆስልሃል። አለይሰ ሚንኩም ረጁሉን ረሺድ፣ አንድ እንኳን አስተዋይ ሰው ይጥፋ። ባላ ትልቁም ትንሹም ተናግሮ አናጋሪ ነው። ትንሽ ሰዓት ሰብር አታደርጉም። ባላ ሰው ቁስል ላይ ነው ያለው፣ ሀዘን ላይ ነው ያለው።